ጤና ይስጥልኝ ከስታቶች አክም ቤት ነበር የምንመጣው እዚህ ቤት ሾው ታሟል የሚባል ስልክ ተደውሎልን ነበር ምን እባክህ እኮ ሁለት ሳምንት በቃ ያቀረብልነት ምን ላይ እየበላ ያሽተተ ነው የሚመልሰው ኦኬ አይበላም ምግብ በቃ ያሽተተ ነው ተመርሶ ስለሚሆን ምናልባት እስኪ ምግቡን እንየውና መድኃኒት አዝለታ እባክህ ግባ እስቲ እሺ ወንካስቲ ያው ይሄን እኮ ነው አልበላም ያለው እንዴ ጋሺ ምን ነው ምን ሆነ ይወር ደሞ ዜና ይወበካል ኧረ አንተ ቀልደኛ ነህ ለኔ ነው አይደል ኧረ የውሻው ምግብ ነው አልበላ ያለው ይሄን ነው አልበላም ያለው ኧረ ጋሺ ውሻውን ቼክ አድርጋችሁታል ቸከርገናል አንበሳ እንደሆነ የምታሳድጉ ጋሺ ኧረ አንተ ቀልደኛ ነህ ኧረ አንዴ ያዙልኝ ጋሺ በእናታችሁ አንዴ ለምናችሁ አንዴ ብቻ ለምናችሁ ምንድነው ተነስ እንጂ ትርፉ በተላችሁ ሙሽ አርጋችሁ አርጉኝ እና ከሳለው ሽንቴን በሰዓቱ ወጥቼ ይሸናለሁ ተነቆለ ራሱ ካዘዛችሁኝ አንዴ ገድዬ ነው የምመጣው ጋሺ በእናታችሁ ሽሮ ከመብላት አንፃር ማለት ነው ውስጥ ባቄላው ሊበቅል ነው ጋሺ የሆነ ነገር ማርጉልኝ እንዴ አንተ ትቀልዳለህ ኧረ ምን ሆነህ ነው ጋሺ እንኳን ስጋ የስጋ ዘመን ለራሱ የለኝም እኮ ካየው ስንት ጊዜ አንዴ ያዝልኝ በዚህ ጋሺ ምን ተወጣ መርመሪያ እንጀራ ነኝ እኔ እንጀራ ሚዛን ወረወኔ ጋሺ በእናታችሁ ጾም ለራሱ ጾም ያለው ኧረ የውሻው ምግብ ነው የውሻው ምግብ እኮ ነው እሱ ኧረ ይሄ ውሻ አይደለም ጋሺ አይ እርሶ ነው ተሻ ጋሺ ይሄን እየሰደብከኝ ነው ይኸው ጋሺ ጓደኛዬ ለራሱ በምግብ ማጣት የተነሳ ሆስፒታል ተኝቷል ይሄንን ባንዴ ሂጂ አንድ ማጎርሰው ቀጥ ነው የሚለው ጋሺ በእናትህ ይሄን ይተባበሩ አንቺ ወዴት ነው የምትሄደው ውሻችንን ከመሆን እንጂ ታሟል እኮ አትሄድም እንዴ ራሴ ልከበበት ተጀመረ ማን ያፈላው አለቀለት እዚህ ሰፈር አንተ የፍርጥ ነው ማረገው ዳቦ ቢነፋፋ ከምግብ መጣል አፍልቼ ነበር ይበል እስኪም ተጥጥር አድርጎኝ ነበር ቆለኝ እንደ ቡና ማነሽ ነረጅም ነረሙ ጀመሩ እንዴ ያና ነው ማስተር ለልቀማ እኔ ብሎ ስፖርት እስከ መቼ ነው እያከኩ ምኖረዋ የሰለጠኑት ሀገር ቻይና ብትል አውስትራሊያ ብትል አሜሪካ ብትል ባላቸው ነገር ነው በቃ እየሰሩ የሚኖሩት በቃ ይችል 300 ብር ተከራይቻለሁ የኢትዮጵያን ህዝብ አስደምሜ ትርፌ ነው ማገኘው ይላል አባቴ ነው ያጥበብናትሽ ውሃ በላት እኮ ድረሽላት እንጂ ልትበይ አረ ምን ድሮም ኢትዮጵያ ውስጥ ጥበብ ያለው ሰው ምንም አይከ ነስኪ አዛር እንዴ ነሽ በእናትህ ብለህ መድፍ ባደጉት ሀገራት እኮ የኛ ወደ ኢትዮጵያ አስገባ ነው እንዴ ምንድን መድፍ በቃ ላቀንቅንልሽ እና ኢትዮጵያ ውስጥ የተመቸሽን ዘፈን ንገሪ ፏል አድርግሽና የሆነ ነገር ትወርጅልኛለሽ መልካም እንደዛ ከሆነ የማን ነው የቴድሮስ ታደሰና የስጢፋኖስ ቶማስ ማሻፕ ያደርጉትን ዘፈኝ ምንም ችግር የለውም አባቴ የፈጠነ ዘፍናለሁ ብለህ ሲኖ ክላክስ ታወጣለህ እንዴ ማለት ነው ጉንፋን እኮ ይዞኝ ነው እዚህ እና ዘፈን እንጂ በስነ ስርዓት እሺ አንዴ ብቻ አድድ ስጪ ጉንፋን ነው በእናትሽ ለሊት ስቱዲዮ ስለነበር አይነት ልጅ ነው በእናትህ ይሄሽ ነው መዘፍንልሽ አሁን ብራዘሬ እንዳትለኛሁ ፍቅርሽ ይረታ መላሳት አይለኔ ምንድነው ወንድሜ ምንድነው ግማታ አይደለም እኮ ሰላም መጣላት እኮ ተጣሉ ግን ቂጡን እኔ ነኝ ሞጋው ያማችኋል ወይኔ በቃ ወንድ ማጣት ያ ሁሉ ነገር እያለ ያማል ለቃስ ብላ አትሄድም እንዴ ምንድነው አንተ እየሮጣችሁ የምትወጡት ምንድነው አፈሳ ወጣት እየታፈሰ አሮጥም እንዴ ስንት አመት ሮጥኩኝ ስንት አመት እንዴ አገሬን አስጠራለሁ ለነሱ የሮጥኩትን ሩጫ ብሮጥም አሮጥም የመጣ ቁም እንዳታከበራቸው አራጭራሽ ላይ ብራይ ስለሆነ እንጂ ሽንኩርቱ ከአምስት ብር አይደርስም ያውነት ወይ የኔ ወጣም ሸከሩ ነው እየሮጠ ያዛቸው ጭራሽ ጠምደት አርሰባችኋለሁ ይሄ ነው እንደሚይዘው ጭራሽ ሸንኩርት እሷል በዝነው ውድነት እንኳን ታፊሽ እንደውም ቀልያለሁ በሽንኩርት አልዋጋም እንኳን አጥፊሽ ሽንኩርት አምባመስ ሽንኩርት አምባ አረ ማን የሚበላ አንዴ እንዴት አባቷ ነው የምታምረው አረ ኪድላ ተስተስተስተስ እንዴት አባሽ ነው የምታምረው በላት ስልኬ ልስጥሽና ደውይልኝ እየወገቤን እየጫማዬን እየንተሬን ምንድነው የምትላጨው በእናትሽ አንቺን ብለን አረን ነው ለሲልሽ ክብር የለም እንደና ዝም በይ አንቺ ሸረሪት አንጥሎ ነው እንጂ ያበደ ሞዴል ነበር እሺ እኔ ሴቶች በሲኖ ተጭኖ መተው ነበር የሚሾፍ ዘመይ በእናትሽ ትቆራለሽ እንደዚህ ምንድነው የምራችሁ ነው ናስከተ ምንድነው ኧረ በቃ ማለፊያ አጣን እኔ ወንዱ ዘንድሮ እኮ ፈልቶበታል በቃ እኔንማ እንደዚህ አድርገው ነው ቂጤን የመታኛውን በዚህ ጋር ስናልፍ እንደኔ ቆንጆ ብትሆን ማይቺ ልጅ በቃ ይገሏታል ጭራሽ ሱሪ አርጋ እኔ ሱሪ አባር አስገድደው የሚደፍረን እንዴ ህግ ባለበት ሀገር ሴት እኮ መብት ናት ሴት እኮ ኑሮ ናት ባለጌ ኑሮ አይደለም እንዴ መኖሪያ ነጣ እንዴ በሰፈራችን ወንድሜ ሰዋው በቃ በጣም ወዳለሁ አዝናለሁ በገነት እንገናኝ ወደዛ ይታንቺ ደግሞ ያታፍረ
ኒሃው ማሻ ችግር ካለ ጥሪ ምንም ጥቁር ቤልት ነው ያልኩት። ይቸነቸና ያጅረው ወይኔ ቻይና ጉድሽን አላየሽ ልጅሽ ተደፈረ። እኔ ነካኝ አራራ ኢትዮጵያ ውስጥ ቀይ ጅን በዝቷል። እንዴት አድርጎ ቢያጠናግረኝ ነው? ቆይ አረፍ ቅቤን ገዝቼ ወደ ቤት የምመለስስ? ወይኔ ሲሉኝ እኮ ነው። እና ምን አገባኝ? አርፌ ኑሬን አልኖርም። የኛ ጃኪጃን የኛ ኳቲጃን ወይዘሮ ታኩር ነይ ቡናው ፈርቷል። መጣሁኝ ሶስተኛው ላይ ናተላው ነው የሚጠሩኝ መቼም እርሶ